እኛ ከወደ ውስጥ በሩን ቆለፍ ነው። በ5 ደቂቃ ልዩነት ውስጥ ከተንበሪውን ዘለው በላይ ገብተው በውስጥ ከፈቱ፣ በጣራም ገቡብን። ዳጋጣሚ ሆኖ እኔ የተከራየሁበት ቤት ነበርኩኝ። ከዛ በኋላ ወደ 5 ማናቃቸው ኃይሎች ገቡ። የያዙት ምንድነው? ገጀራ ይዘዋል፣ ጩቤ ይዘዋል፣ መጥረቢያ ይዘዋል፣ እንደዚህ ደግሞ ሳንጃ ይዘዋል። ከዛ በሜንጫ ሊገድሉኝ ማለት ነው ሲሰነዝሩ፣ ያው ባለው እግዚአብሔር አጋዥ ሆኖ ከግቢው በመሸዋወድማ ባለው እንትን ግቢው እንዳጋጣሚ ሆኖ ሰፊ ነውና ከኋላ ያሉትን እኔን ለመግደል የተሰለፉትን ሰዎች እያለፉ እጄ ከተንበሪ መውጫው ላይ መስፓልት ዳር ነውና ቤቱም የተከራየውበት በር ላይ ስደርስ ከባለቤቷ ያለውን ንብረት ከነ ቤቱ በማቃጠል ሂደት ውስጥ 52 ኢንች ኤልጂቢ ፊት ለፊት ላይ በር ላይ አውጥተው እየከሰከሱት ነበር። እንዳጋጣሚ ነው ደግሞ እኔ እንትን አልለበስኩም ነበር ጫማና ያን የተከሰከሰውን ቲቪ ባየር ላይ ዘልዬ ለወጣ ስል ከኋላ ያሉት ኃይሎች ፊት ለፊት ከኋላ ያሉትን ስላለፍኳቸው በመናደድ በመጥረቢያ ሰነዘሩኝ ሊገድሉኝ ማለት ነውና መሬት ላይ ወድቄ መጥረቢያው አለፍኩኝና ከዛ በኋላ አስፋልት አቋርጬ ሲሄድ ከኋላ ይከተሉኛል፣ በሶስት አቅጣጫም ይከታተሉኛል። ከዛ ከአስፋልቱ አጠገብ የሆነ ባህር ነበረ። እዛ ባህር እየሮጥኩኝ በአየር ላይ ባህር ውስጥ ገባሁ። ከዛ ባህር ውስጥ ከገባሁ በኋላ በዋናው ወደ ውስጥ ሰምጬ ማለት ነው ውስጥ ተከታትለው ይመጡ። ያው እንዳጋጣሚ ሆኖ ያው ስሮጥ እየሸዋወድኩ ስለሮጥኩኝ ይመስለኛል በሁለት አቅጣጫ ብቻ መጣው 10 ደቂቃ ፈለጉኝ፣ ተከታተሉ፣ ሊያገኙኝ አልቻሉም። እኔም ባህር ውስጥ ለ50 ደቂቃ ቆየሁ። ከዛ በኋላ ነው እንግዲህ አጥተውኝ ፈልገው ተመልሰው ወደ ማቃጠል ገቡ። ባህር ውስጥ ሙሉ ለሙሉ አፍና አፍንጫዬን አፍኜ ነው ባህር ውስጥ የነበርኩት እና በቃ ከዛ በኋላ 10 ደቂቃ ያህል ፈልገውኝ ሲያጡኝ ተመለሱ። የግቢዋን ባለቤት ለማረድም እንዲ ድብደባ ሞከሩ። ሰራተኛም ነበረች። እሷንም እንደዚሁ በመቀጥቀጥና ወደ ሰዓት ውስጥ ለመጨመር ያደረጉት ሙከራ ነበረ። ከዛ በኋላ 50 ደቂቃ ባህር ውስጥ ቆይቼ አንገቴን ቀና ያደረኩኝ ያለውን አካባቢ ያው ቤቱም ከመስመር አጠገብ ያው እንትን ስለሆነ ቅርብ ስለሆነ አካባቢውን ስቃኝ በጣም የቤት ቃጠሎም ያሉትኝ ውድመቶች ሳውንዶች ይመጣሉ ሰማቸዋለሁ። እና ከዛ በኋላ 50 ደቂቃ ስቆይ ባህሩ ውስጡ በጣም ቅዝቃዜው ሲያስቸግረኝ እና እንዲሁም ደግሞ የአምቡላንስ ድምጽና የመኪና ድምጾች ስለሰማ ጸጥ ረጭ ሲል አካባቢው እየዋኘሁኝ ወደ ውጭ ወጣሁ። ስወጣ ከዛ በኋላ ያው የተወሰነ ፀሐይ ተመትቼ አካባቢው እንደተረጋጋ ያው ስላየው ወደዛ ሄድኩኝ።